ሰውነት ደካማነት ነው። ከጎን ሰው ይፈልጋል። ሰው ይፈልጋል። ብቻውን ሆኖ የማይሸከማቸው ብዙ ጉዳዮች ይኖራሉና እስኪ በዙሪያችን አሰስ እናድርግ። እኛም ስብራት ሲደርስብን አላህ ስብሓነሁ ወተዓላ አይዞህ ምን ነው ተሰበርክ የሚል ሰው ይልክልናል። እኛ ለሰዎች ስንሆን አላህ ለእኛም ሰው ያደርግልናል። ሁሌም ሰዎችን ጠንካራ ብቻ እንደሆኑ አናስብ። በተለይ ዕውቀት አላቸው ሲባል፣ ገንዘብ አላቸው ሲባል፣ ወይም የሆነ ትልቅ ማህበራዊ ስታተስ ላይ ናቸው ሲባል በሁሉም ነገር ጠንካራ የሆኑ ይመስለናል። ሰው ግን የራሱ ድክመት አለው። ያችን ድክመቱን አይዞህ የሚለው ይፈልጋል። እርስ በርስ እንደጋገፍ፣ ስብራታችን እንጠያየቅ። አብሽር አፈላ ኡበሽሩክ ላብስርህ ወይ እንዳሉት ነቢዩ ሰለላሁ ዐለይሂ ወሰለም ያን የተተከዘ ያን የተሰበረ ልብ የምንጠግንበት መልካም ንግግር ሁሌ